ዲቪ 2027 እስካሁን ከነበሩ የዲቪ ሎተሪዎች በጣም እድለኛ ሊያደርገን የሚችል አሪፍ ነገር ይዞ መጥቷል። ለምን ይሄን እንዳልኩኝ በደንብ አብራራላችኋለሁ። ሰላም ውድ የቁሪቲው ተከታታዮች እንዴት ናችሁ? አባይ ነኝ። ዛሬ ወሳኝ በሚባልና ወቅታዊ በሆነ አዲስ ቪዲዮ ተከስቼላችኋለሁ። በዛሬ ቪዲዮ የምንመለከተው ዲቪ 2027 ምን የተለየ ነገር ይዞ መጥቷል፣ እንዴት አድርገን ተዘጋጅተን ልንጠብቀው እንችላለን። በመግቢያዬ ላይ ለመግለጽ እንደሞከርኩትም ያው ከዚህ በፊት ከነበሩት የዲቪ ሎተሪዎች ይሄ በጣም የተለየ እድል ይዞ መጥቷል ያልኩበት ምክንያት ምን እንደሆነ፣ ሌላው ደግሞ ከመቼውም ጊዜ በበለጠ በዘንድሮ የዲቪ ሎተሪ አሞላል ወቅት በጣም መጠንቀቅ ይኖርብናል። ምክንያቱም በጣም ስካመር ወይንም አጭበርባሪ የሚበዛበት ወቅት ነው የሚሆነው በዚህ ሰዓት ማለት ነው። ስለዚህ እንዳትበሉ በምን አይነት መልኩ መጠንቀቅ እንደምትችሉ፣ ሌላው ደግሞ ከብዙ ቦታዎች ያው ልትሰሙት ትችላላችሁ። ያው $1 ክፍያ ይኖርብናል ፎርሙን በምንሞላበት ወቅት ማለት ነው። ስለዚህ ይሄን $1 በምን አይነት መልኩ መክፈል እንደምንችልና ከየት ልናመጣው እንደምንችል በደንብ የማብራራላችሁ ይሆናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ሲለቀቁ ወዲያውኑ ይደርሳችኋል። ቪዲዮውን ላይክ አድርጋችሁ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። ዩኤስ ስቴት ዲፓርትመንት ከዚህ በፊት ያልነበረ አሁን የሚተገበር ዳይቨርሲቲ ቪዛ ሎተሪ $1 ክፍያ ለሬጅስትሬሽን እንደሚያስከፍል ተገልጿል ማለት ነው። ስለ ክፍያው የተናገሩት ነገር ብዙ ማብራሪያ አልሰጡበትም። ነገር ግን ክፍያው የሚፈጸመው በኤሌክትሮኒክስ የክፍያ ዘዴዎች እንደሆነ አስታውቀዋል። ሌላው ደግሞ ከዚህ በፊት የነበረው የዲቪ አሸናፊዎች የአፕሊኬሽን ፊ ከዚህ በፊት እንደነበረው ምንም አልተለወጠም፣ $330 ነው። ሌላው ክፍያውን የምንከፍለው እዛው ዌብሳይት ላይ ነው እና ደግሞ ክፍያው አንድ ጊዜ ከከፈላችሁ በኋላ የማይመለስ መሆኑንም አስታውቀዋል ማለት ነው። ሌላው ደግሞ ይህ ክፍያ ለምን ጨመሩት ብለን ስንመለከት በየአመቱ እጅግ በጣም ቁጥራቸው በሚሊዮን የሚቆጠሩ ሰዎች ያመለክታሉ ለዚህ ለዳይቨርሲቲ ቪዛ ሎተሪ ማለት ነው። ስለዚህ ከዚህ ሁሉ ሰው የሚገኝ $1 ለአድሚኒስትሬቲቭ ኮስት እና ለተለያዩ ነገሮች ይጠቀሙታል ማለት ነው። ይታያችሁ እንግዲህ በየአመቱ ለዲቪ አፕላይ የሚያደርጉ ሰዎች ወደ 25 ሚሊዮን ይጠጋሉ። እንግዲህ $25 ሚሊዮን ያገኛል ማለት ነው። በእርግጥ በዚህ ዓመት 25 ሚሊዮን ሰዎች ያመለክታሉ ብዬ ግን አልገምትም፣ ከተለያዩ ምክንያቶች አንጻር ማለት ነው። ለምሳሌ የተለያዩ የዓለም ሀገራት እንዲሁም ሀገራችንንም ጨምሮ የኤሌክትሮኒክስ የክፍያ ስርዓቶችን ስለማንጠቀም ወይንም ምቹ ሁኔታዎች ስለሌሉ ለመጠቀም ማለት ነው ብዙዎች አፕላይ ከማድረግ ይቆጠባሉ ማለት ነው። ለዛም ነው በዚህ ዓመት አፕላይ ያደረገ ሰው ከሌላው ጊዜ በተሻለ አሪፍ እድል ይኖረዋል ብዬ የተናገርኩት ለዛም ነው ማለት ነው። ምክንያቱም ከዚህ በፊት ከነበረው አነስተኛ ኮምፒቲሽን ነው የሚኖር። ስለዚህ በተቻላችሁ መጠን የዘንድሮ ዲቪ ሳያልፋችሁ ወይም ደግሞ ሳያመልጣችሁ ሁላችሁም ብትሞሉ ተጠቃሚ የምትሆኑበት እድል ሰፊ ነው። ስለዚህ አፕላይ ለማድረግ ሁላችንም ዝግጁ መሆን ይኖርብናል ማለት ነው። ዝግጁ ለመሆን ማድረግ ያለብንን እያንዳንዱን ነገር አሁን ቀጥዬ እነግራችኋለሁ። የመጀመሪያው ፔመንት ፕሪፓሬሽን ሲሆን ይህም ያው ከዚህ በፊት እንደገለጽኩላችሁ ዲቪ አፕላይ ለማድረግ $1 ያስፈልጋል። ስለዚህ ለዚህ $1 ክፍያ ዝግጁ መሆን ያስፈልጋል ማለት ነው። እንደሚታወቀው ሀገራችን ኢትዮጵያ ላይ ኢንተርናሽናል ፔመንቶችን የምንፈጽምባቸው ሜቶዶች የተመቻቹ አይደሉም። ስለዚህ ያ ባልተመቻቸ ሁኔታ የተለያዩ መንገዶችን መፈለግ ይኖርብናል ማለት ነው። ለምሳሌ የተለያዩ በውጭ ሀገር የሚኖሩ ቤተሰቦች፣ ዘመዶች፣ ማንኛውም የምናውቃቸው ሰዎች ካሉ በዛም እንዲከፍሉልን ልናደርግ እንችላለን። ይህን ማድረግ የምንችለው ግን ምናልባት የሌሎች ሰዎች ክፍያዎቻችንን እንዲከፍሉልን ፈቃድ የሚሰጥ ከሆነ ብቻ ነው። ይህን ልል የቻልኩበት ምክንያት ምን መሰላችሁ? ምናልባት ፕላትፎርሙ አንድ ሰው የራሱን ብቻ ክፍያ መፈጸም እንዲችል ተደርጎ ከሆነ ዲዛይን የሚደረገው ያን ማድረግ ላይቻል ይችላል። ሁላችንም የራሳችን ፔመንት ሜቶድ ሊኖረን ይገባል ማለት ነው። የፔመንት ሜቶዶቹ ሊሆኑ የሚችሉት ያው የአሜሪካን መንግስት ሊቀበላቸው የሚችላቸውን የቪዛ ካርዶችን፣ ማስተር ካርዶችን የመሳሰሉትን ተጠቅመን ሊሆን ይችላል ያው የምንፈጽመው። አንዳንዶቹን አክሰስ ማድረግ ስለምንችል
እነዛን ልንጠቀም እንችላለን ማለት ነው። በዚህ መልኩ የሚሄድ ከሆነ እንግዲህ ቪዛ እና ማስተር ካርድ የሌላችሁ ቤተሰቦቻችን እኛ ልንቸገርላችሁ እንችላለን ማለት ነው። ያው ክፍያውንም ከፍለን ፎርሙንም በትክክል ልንሞላላችሁ እንችላለን። ክፍያውን እናንተ በብር ከፍላችሁ ማለት ነው። ሁሉም ነገር የሚታወቀው ያው ከተከፈተ እና ልክ አፕሊኬሽን ማሞላት ሲጀምር ስለሆነ ስለዚህ መረጃው ቶሎ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል መለከቷን መንካታችሁን እንዳትረሱ። አፕሊኬሽኑ ክፍት የሚደረገው ኦክቶበር 16 መሆኑን ስለገለጹ ሁላችሁም እስከዛ ድረስ ዝግጁ እንድትሆኑ። ሌላው በዚህ ሰዓት እጅግ በጣም ብዙ ስካም የሆኑ ዌብሳይቶች ዴቨሎፕ ይደረጋሉ። ስለዚህ ኦፊሻል የሆነውን ዌብሳይት በትክክል ለይታችሁ ማወቅ ይኖርባችኋል። ዌብሳይቱንም እኔ ከዚህ ከታች ከዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ ከዛ ወስዳችሁ ብትጠቀሙ የተሻለ ይሆናል ማለት ነው። ምክንያቱም ልክ ኦፊሻል ዌብሳይት አስመስለው የሚሰሩ እና ክፍያዎችን የሚወስዱ በጣም ብዙ ሳይቶች በዚህ ሰዓት ስለሚፈጠሩ። ሌላው ደግሞ መዘናጋት የሌለብን የጊዜ ጉዳይ ነው። የጊዜ ጉዳይ ከዚህ በፊት በጣም ረጅም ጊዜ ይሰጡ ነበር። አሁን ግን 1 ወር ብቻ ነው የሰጡት። ስለዚህ ከአሁኑን ተዘጋጅታችሁ በዛች በተሰጠችዋ ጊዜ አፕሊኬሽናችንን መጨረስ ይኖርብናል ማለት ነው። ይሄ ደግሞ ከወዲሁ ዝግጅት ካላደረግን አስቸጋሪ ነው የሚሆነው። ሌላው ደግሞ በጣም መታየት ያለበት ጉዳይ የዶክመንቴሽን ጉዳይ ነው ማለት ነው። ስለዚህ ያላችሁን ማንኛውንም አይነት የትምህርት ማስረጃ ሊሆን ይችላል፣ ማንኛውን ዶክመንት እናንተን የሚገልጹ ዶክመንቶችን መያዝ ይኖርባችኋል። ለምሳሌ የትምህርት ማስረጃችሁን ሊሆን ይችላል፣ መታወቂያ፣ እንዲሁም ፓስፖርት መያዝ ይኖርባችኋል። ያው ግዴታ አይደሉም፣ አሁን አይደለም የሚፈለጉት። እነዚህ ሁሉ ሲደርሰን ነው እነዚህ ሁሉ አስፈላጊ የሚሆኑት። ነገር ግን ፎቶግራፍ የግድ ከአሁኑ ማዘጋጀትና መያዝ ይኖርባችኋል ማለት ነው። ዲቪ እንደሚታወቀው እድል ነው። ነገር ግን ያው የእኛም ጥረት በጣም እዛ ላይ ይጠበቅብናል ማለት ነው። ለምሳሌ ዲቪ አፕላይ ከሚያደርጉ አብዛኛዎቹ ሰዎች ውስጥ የብዙዎቹ ፎቶ ሪጀክት እንደሚደረግ መረጃዎች ያሳያሉ። ስለዚህ ፎቶአችሁ ላይ በጣም ጥንቃቄ አድርጋችሁ መዘጋጀት ይኖርባችኋል። ፎቶ ቤት ሄዳችሁ ተነሱ። በትክክል ፎቶ የሚያነሱ ሰዎችን ጠይቃችሁ ፎቶውን እነሱ በደንብ አስተካክለው ሶፍት ኮፒውን እንዲሰጧችሁ አድርጉ ማለት ነው። አለበለዚያ ደግሞ በጣም በጣም ጥሩ ስልክ ያላችሁ ሰዎች ብቻ በስልካችሁ መነሳትና ማስተካከል ትችላላችሁ። እንዴት አድርጋችሁ ማስተካከል እንደምትችሉ በቀጣይ ቪዲዮ የምሰራላችሁ ይሆናል። ሌላው ደግሞ ፔመንት ለመፈጸም የትኞቹ ካርዶች እንደሚሰሩ ኢትዮጵያ ውስጥ ያሉ ወይም ደግሞ ኢትዮጵያ ውስጥ የምንጠቀማቸው የትኞቹ ካርዶች ሊሰሩ እንደሚችሉ ያው አሁን ላይ ስለማይታወቅ ወዲያውኑ ሲጀመር የትኞቹ እንደሚሰሩ እና የትኞቹ እንደማይሰሩ ስለምናሳውቃችሁ ሁላችሁም ሰብስክራይብ አድርጋችሁ የደውል ምልክቷን መንካት እንዳትረሱ። ቪዲዮንም ላይክ አድርጉት። ሌሎች ተጨማሪ ጉዳዮችን በቀጣይ ይዤላችሁ ስመለሳለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ማንኛውንም አይነት ጥያቄ ካላችሁ ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። እንዲሁም ዲስክሪፕሽን ቦክስ ላይ የቴሌግራም እና የዋትሳፕ ሊንኬን አስቀምጥላችኋለሁ። እዛ ላይ ኮንታክት ልታደርጉኝ ትችላላችሁ። ይመቻችሁ። መልካም ጊዜ